ሰላም ሰላም እንዴት ናችሁ? ዛሬ የማሳያችሁ አንድ ቅባት ብቻ እንዴት ፀጉራችንን የሚያምር ከርሊ እንሰራለን የሚል ቪዲዮ ነው። እስከ መጨረሻው ድረስ ተከታተሉ። መጀመሪያ ፀጉራችንን እንታጠባለን፣ ከዛ እናደርቀዋለን፣ ከዛ በምንፈልገው መንገድ እንከፍለዋለን ማለት ነው። ልክ እኔ ቪዲዮ ላይ እንደምታዩት እኔ ከአራት ነው ፀጉሬም ሹርባ መስራት የምፈልገው። የሚሄድብኝም ከአራት ይመስለኛል። እና እዚህ ጋር እንደምታዩት በመቀስ ነበር እያልኩ ነው፣ ግን ከዚህ ቪዲዮ በኋላ ቆርጠዋለሁ። እንደምታዩት ፀጉሬ ጫፉ ስለተበላሸብኝ ማለት ነው። እና ይህ የማሳያችሁ ቅባት የአቮካዶ እና የአርጋን ኦይል ነው ማለት ነው። በጣም አሪፍ ቅባት ነው። በጣም አሪፍ እመኑኝ፣ ተጠቀሙትና ኑ እንትን ላይ ኮመንት ላይ ጻፉልኝ ማለት ነው። በጣም አሪፍ ቅባት ነው። በተለይ ደግሞ ፀጉራችሁ ሎው ፕሮስት የሆናችሁ ልጆች ማለት ነው ይህንን ቅባት ተጠቀሙት። በጣም አሪፍ ነው። እና ልክ እንደምታዩት ትንሽዬ ጠብታዎች 2-3 ጠብታ ያክል አደረግኩኝ። ከዛ ፀጉሬን ማሳጅ አደረግኩት ማለት ነው። በዛ ላይ ደግሞ ሽታው ወይኔ እንዴት አድርጌ በነገርኳችሁ፣ በጣም የሚያምር ሽታ ነው ያለው ማለት ነው። የቅባት ሽታ አልወድም፣ ይህ ግን ዋው በጣም ደስ የሚል ነው ማለት ነው። እና ልክ እንደምታዩት እንደዚህ ወደ ታች ሰራዋለሁ። አሁን መሽቷል። ሰርቻ አሳድሬ በማግስቱ ነው የምፈታው። ለነገ ነው አሁን ዛሬ ሰራና ለነገ ከርሊ ነው ማለት ነው። እና እኔ ፀጉሬን ስሰራ በጣም ስልቹ ነኝ። እንደዚህ እሰራዋለሁ። ከአራት ነው የምሰራው። ስለ ቅባቱ ልንገራችሁ። ቅባቱ በጣም አሪፍ ነው። እኔ የሚጠቀመው እንግዲህ ከኔ ከተጠቀምኩት ነው ለኔ ያሳየኝን ለውጥ ነው የምነግራችሁ። እና በማንኛውም ሰዓት ነው የምጠቀመው። ለምሳሌ ፀጉሬ ታጥቤ ወጥቼ ወዲያውኑ ሹሩባ መስራት ስፈልግ ልክ እንደዚህ እንደምታዩት ትንሽ ያክል አድርጌ ምናምን ማሳጅ አድርግና ፀጉሬን ሹሩባ ሰራዋለሁ። እንዲሁም ደግሞ ፀጉሬን ስተኮስ ፀጉራችንን ተኩሰን ፀጉራችን የሆነ አመድ እንዳይሆንብን ምናምን የሆነ ጥቁር ያለ የሚያምር ከለር እንዲኖረው ከፈለግን ከተኩሱ በኋላ ምናምን ትንሽዬ፣ በጣም ትንሽዬ ነው ደግሞ የሚገርማችሁ የሚያስፈልገው። አሁን ይሄ እንደምታዩት 2-3 ጠብታ ያክል ነው አደርጋለሁ። ወደ አሁን ፀጉሬን ማሳጅ አደርገዋለሁ። የሚያምር ከለሩ በጣም የሚያብለጨልጭ ከለር ነው የሚሆነው ማለት ነው ፀጉራችን። እና እንደዛ አድርጋችሁ ተጠቀሙት። ከተኩሱ በኋላም ከተኩሱ በፊትም እንደዚህ ፀጉራችሁን ስተሸዋር ስታደርጉ፣ እንዲሁም ደግሞ ፀጉራችሁን ሹሩባ ልትሰሩ ፀጉራችን እንዳይያያዝ ያደርገዋል ማለት ነው። እና የሚያምር ከለር እንዲኖረው ያደርጋል። ለኔ እንደዛ ነው የሆነልኝ። አላውቅም እንግዲህ። በተለይ ደግሞ ፀጉራችሁ ሎው ፕሮስት የሆናችሁ ልጆች ማለት ነው ተጠቀሙት። የእውነት ለውጥ ካመጣላችሁ ኮመንት ላይ አሪፍ ከሆነ አሪፍ ነው በሉኝ። አሪፍ ካልሆነም ደግሞ ለኔ ይሰራል ለእናንተ ይሰራል ማለት አይደለም። ያው እንደምታውቁት ፀጉራችን የማንኛውም ሰው ፀጉር በሶስት አይደል እንትን የሚለው ሃይ ፕሮስቲ፣ ሎው ፕሮስቲ እንዲሁም ደግሞ ሚዲየም ፕሮስቲ ተብሎ አይደል የሚከፈለው። ምናልባት ሎው ፕሮስቲ የሆናችሁ ልጆች ለእናንተ፣ እንዲሁም ደግሞ ሚዲየም አሪፍ ፀጉር ነው እና ኮመንት ላይ መታችሁ ጻፉልኝ እንዳትረሱ ማለት ነው። እና እንደዚህ አድርጌ ሰራዋለሁ እንደምታዩት። ከዛ ደግሞ ነገ ደግሞ ስፈታው እንዳረሰው ብቻ እፈራለሁ። ያው ነገ እንትን ሲል ማለት ፀጉሬን ስፈታ ግዴታ ቪዲዮ መቅረጽ አለብኝ። ምን አይነት የእውነት ከርሊ ሆኗል አልሆነም የሚለውን እንዳሳያችሁ ማለት ነው። እና አረሰውን በእርግጠኝነት ከረሳሁት ደግሞ ምንም ማድረግ አልችልም። ግን ከዚህ በፊት እኔ ስለሞከርኩት በጣም አሪፍ ነው። እዚህ ጋር ደግሞ እንደምታዩት በመቀስ ነበር ያልኩ ነው ድጋሜ። በጣም ፀጉሬ በጣም አስጠልቶኛል ስለ እውነት ማለት ነው። ከዚህ ቪዲዮ በኋላ ግን እቆረጣለሁ በእርግጠኝነት ማለት ነው። ከ2-3 ቀን በኋላ እቆረጠዋለሁ። ስቆረጥ ደግሞ ቪዲዮ አምጥቼ እለቅላችኋለሁ ማለት ነው። ከዛ ለውጡን የኔን ፀጉር ለውጥ አይተር እኔ ከዚህ በፊት ተቆርጬ አላቅም። ፀጉሩን የተቆረጥኩት ካደገ ለውጥ ካለው ፀጉራችሁ እንደኔ ጫፍ የሾለባችሁ ምናምን ካላችሁ ተቆረጡ ብዬ ቪዲዮ ሰራላችኋለሁ ማለት ነው። እና እንደዚህ ፀጉሬን እንትን አልኩኝ፣ እንደዚህ ሰራሁት። ከዛ ፀጉር እንትን መባያ አለኝ። ፀጉሬን አስሬ ነው የምተኛው ማለት ነው።
እንትን እንዳይልብኝ እንዳይንጨባረር ምናምን እና እንደዚህ አድርጌ ከጨረስኩ በኋላ ፀጉሬን አስሬ ምናምን ተኛለሁ። ከዛ ነገ ነው ሌላ ሁለተኛ ቪዲዮ እንትን የሚለው ማለት ነው። የኔ ፀጉር ደግሞ በጣም ነው እንትን የሚለው። አሁን እንደዚህ ሰራሁት አይደለ? ይተረተራል። ለምን እንደሆነ አላውቅም። ጫፍጫፉ እንትን ነው የሚለው። አሁን ነገ ታዩታላችሁ። እንትን ነው የሚለው። በጣም ነው ይፈታል በራሱ። ለምን እንደሆነ አላውቅም። እና ሰብስክራይብ ድጋሜ ላስታውሳችሁ፣ ሰብስክራይብ አድርጉኝ። ከምር እኔ ሰብስክራይብ አድርጋችሁኝ ሞኔታይዙኝ ምናምን አገሬ መግባት እፈልጋለሁ ማለት ነው። እኔ የመዳን ቤት ስራ ሰልችቶኛል፣ የሆነ ሰልችቶኛል። አልሰለቻችሁም? እንደኔ መዳን ቤት የምትሰሩ ልጆች እና ሰላም ደሩልኝ። መተናል በማግስቱ ትላለህ። እዚህ ጋር አሁን በሁለተኛው ቀን ማለት ነው ፀጉሬን ወደ ውጭ ሊወጣ ነው። ያው እንደምታዩት እንደዚህ አደረ። አያችሁ ጫፉ ለምን እንደሆነ አላውቅም። ፀጉሬ ጫፍ ይተረተራል ብያችሁ ነበረ። እንደዚህ ነው ፀጉሬ። ማታ ሰርቼው አድሬ በጠዋት ላይ እንደዚህ ነው በቃ እስከ ግማሽ ምናምን ተፈትቶ ምናምን የማገኘው እና እንደዚህ ፈታሁትኝ እና እኔ ደስ ይለኛል። ፀጉሬን ተኩስም እወዳለሁ፣ ግን ይበልጥ ደግሞ እንደዚህ ሹሩባ ሰርቼው ምናምን እንደዚህ ስወጣ ምናምን ደስ ይለኛል። ከርል ይሆንልኛል። የሚገርመው ነገር አለኝ የፀጉር መጠቅለያ ከሺኢን ጠልቤ ነበርና መቶልኝ ነበር፣ ግን አልችልበትም። ለምን እንደሆነ አላውቅም። እንደዚሁም ደግሞ አንዳንድ ልጆች በሹራብ በካልሲ ሲጠቀልሉ አይቻለሁ። ለኔ አይሰራም። ለምን እንደሆነ አላውቅም። እላ እንደዚህ በእንትን ግን ይሰራል። በሹሩባ ምናምን ሰርቸው ወይንም ደግሞ ቆጣጥረውና በማግስቱ ተረትረው ዋው የሚያምር እንትን እና እዚህ ጋር ምን ወደድኩት መሰላችሁ? እንትኑ ከለሩ፣ የፀጉሬ ከለር ማለት ነው። የእውነት እኮ ያለ ቅባቱ ኖርማል ጥቁር ፀጉር ነው እንጂ እንደዚህ የሚያምር ላይት ያለ የሚያብለጨልጭ ምናምን አይደለም። ግን ይህንን ተጠቅሜ ምናምን እንትን ስለው ይህንን ቅባት ተጠቅሜ ፀጉሬን ስፈታው ምናምን በጣም ነው እንትን የሚለው፣ ያብለጨልጫል ምናምን የሆነ ያንጸባርቃል። ደስ የሚል ከለር ነው ያለው ማለት ነው። እና በዚህ ፀጉር ያው ለመጨረሻ ጊዜ ነው የሚሆነው ይሄ ቪዲዮ ካሁን በኋላ ያው ስለምቆርጠው ማለት ነው። እና እንዴት አያችሁት? ከወደዳችሁት ኮመንት ላይ መጣችሁ ወደነዋል በሉኝ። ይመቻችሁ። ባይ ልወጣ ነው።